ከቅርብ ጊዜ ወዲህ የተለያዩ ምርቶች ዋጋ በተለይም ደግሞ የሽንኩርት ዋጋ እየጨመረ መምጣቱ እየተነገረ ይገኛል። ለዚህም ባሳለፍነው ሳምንት የተከሰተውን የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ ከክልል ከተሞች የሚገባው ምርት መቀነሱና የሽንኩርት ምርት እጥረት መኖሩ እንደ ምክንያትነት ሲጠቀስም ይደመጣል። እኛም ይህንን የገበያ ሁኔታ በአትክልት ተራ በመገኘት ለመቃኘት የሞከርን ሲሆን በጉዳዩ ላይም የአዲስ አበባ ንግድ ቢሮን ምላሽም አካተናል። ሪፖርተራችን ሀና አብደታ በአትክልት ተራ ያደረገችውን ቅኝትና ከቢሮ ያገኘችውን ምላሽ እንደሚከተለው በዝርዝር ታስመለክተናለች። እንደ አዲስ አበባ ንግድ ቢሮ መረጃ የኮሮና ቫይረስ በአገራችን ከተከሰተ በኋላ የአትክልትና ሌሎች የዕለት ፍጆታ ምርቶች ላይ ምክንያት የለሽ የዋጋ ንረት ተስተውሏል። ይህን ለመቆጣጠርም መንግስት በምርቶች ላይ የዋጋ ተመን እስከ ማውጣት እንደደረሰና የገበያውን የዋጋ ግሽበት ለማረጋጋት እየሞከረ እንደሆነም አመላክቷል። ሆኖም በተለይ የአርቲስት ሃጫሉ ሁንዴሳ ግድያን ተከትሎ በተቀሰቀሰው ረብሻ በተወሰኑ የአትክልት ምርቶች ላይ የዋጋ ጭማሪ እየተስተዋለ ሲሆን በአትክልት ተራ ተገኝተን ያነጋገርናቸው ነጋዴዎችና ሸማቾችም ይህንኑ ነግረውናል። ቲማቲም አሁን 22 ብር 23 ብር ቦታው ላይ የሚቆረጠው ማለት ነው። እኛም ደግሞ ስንሸጥ 25 ብር 26 ብር እንሸጣለን ስንሸጥ ማለት ነው። ሁለተኛውን ደረጃ ደግሞ 18 ብር 20 ብር ይሸጣል እንደ ደረጃው ማለት ነው። እንደ አይነቱ ዕቃ ማለት ነው በጅምላ ማለት ነው። ድንቻውን ሰሞኑን በጣም ጨምሮ ነበር። በጣም እስከ 20 ብር እስከ 18 ብር እስከ 16 ብር ተሸጦ ነበር። አሁን ደግሞ እግዚአብሔር ይመስገን ቦታው ላይ 12 ብር 13 ብር የሚገዛን እኛም 15 ብር እንሸጣለን። ያሁኑ በጣም ኦቨር ነው። መኪና የለም መንገድ ተዘጋብን በሚል ሁሉ ልንገዛም ልንበላም አልቻልንም። ኑሮ ውድነት 18 እንገዛለን እዛ 25 ብር የምንሸጠው ቲማቲም ማለት ነው። ኪሎ ድንች 15 ገባ፣ ቲማቲም 30 ብር ገባ፣ ሽንኩርት 40 ብር ሊገባ 3 ብር ነው የጎደለ። በቃ መኖር አልቻልንም በአጠቃላይ። በተለይ የሽንኩርት ዋጋ በከፍተኛ ሁኔታ እየጨመረ ሲሆን የዋጋው መናር ግን ከአርቲስቱ ግድያ ጋር ብቻ የተያያዘ እንዳልሆነ ያነጋገርናቸው ነጋዴዎች አመላክተዋል። ሽንኩርት ያው ይጨምራል ይቀንሳል፣ ምርት እንዳለ ነው። ምርት እጥረት ካለ እጥረት ይኖራል፣ ከሌለ ደግሞ የለም ነው። ግን ያው አሁን ብዙም እንትኑ ዋጋው እንትን አይባልም። ያው ምርት ሲኖር ነው፣ ቅርበት ሲኖር ይቀንሳል። ምንም ነገር አሁን ዋጋ እንደዚህ ነው የሚባል ነገር አይደለም። በደረቅ ቦታ ሰዓት ላይ መኪናዎች እየገቡ እየጫኑ ያስገቡ ነበር። አሁን ዝናብ ስለሚበዛ እዛ ገብቶ የሚጭን መኪና ስለሚቸገሩ እጥረት ይፈጥራል። ሊቀንስም ከ30 ወደ ላይ እንጂ ከ30 በታች አይወርድም። ጅምላ መከፋፈያ የአዲስ አበባ ንግድ ቢሮም አሁን ያለው የገበያ ሁኔታ ላይ ክትትል እንደሚያደርግ በመጠቆም በአርቲስት ሃጫሉ ግድያ ምክንያት በተቀሰቀሰው ረብሻ በአትክልትና ፍራፍሬ እንዲሁም በሌሎች ምርቶች ላይ የዋጋ ጭማሪ መከሰቱን እንዳስተዋለና ለጉዳዩ መፍትሄ ለመስጠት እየሰራ መሆኑን ተናግሯል። ለአዲስ አበባ የሚቀርበው የምርት መጠን በመጎዳቱ የተነሳ አንዳንድ ሸቀጦች በድጋሚ ዋጋቸው ማገርሸት ጀምሯል። በተለይ እንደ አትክልት ፍራፍሬ ያሉ ሌሎችም እንደ ጤፍ ያሉ መሰረታዊ የፍጆታ እቃዎች ላይ ትንሽ ችግር ተከስቷል። እሱን ለማስተካከልም ጥረት እያደረግን ነው ማለት ነው። ኦልሞስት ተቆጣጥረንበት በነበረው ልክ በተለይ ከዚህ ከግሩግሩ በኋላ መዋቅሩንም ቶሎ ወደ ስራ ለመመለስ ጊዜ ወስዶ ስለነበር አሁን የተወሰነ የዋጋ ጭማሪ እንዳለ ማስተዋል ችለናል። በቅርቡ ወደ ነበረበት የመመለስ የማስተካከል በተለይ መጪው ክረምት ላይ የተባባሰ ነገር እንዳይኖር ለማድረግ እየሰራን ነው ማለት ነው። ዋናው ግን የማገርሸት ሁኔታ የተከሰተው ከጸጥታ ጋርና ጸጥታ የወለደው የምርት አቅርቦት ካለመስተካከል መረበሽ ጋር የተያያዘ ነው ማለት ነው። በተለይ ከቅርብ ጊዜ ወዲህ የዋጋ ጭማሪ እየተስተዋለበት ያለው የቀይ ሽንኩርት ገበያ ከወቅቱ የአየር ሁኔታ ጋር የተያያዘ መሆኑ የተነገረ ሲሆን ሌሎች ተጨማሪ ምክንያቶችም እነዚህ ናቸው ተብሏል። ቀይ ሽንኩርት መሰረታዊ ምክንያቱ አቅርቦት ነው። አቅርቦት በእኛ ሀገር የአትክልትና ፍራፍሬ ምርት አቅርቦት ሲዝናል ነው። የሆነ ጊዜ በጣም በብዛት ይመረታል ይቀርባል፣ የሆነ ጊዜ ደግሞ ምርቱ የሚቀንስበት ሁኔታ አለ። ይሄ ክረምት ወቅት ስለሆነ መሬት ላይ ሽንኩርት የሚገኝበት ወቅት ስላልሆነ የሚመረትበት ነው እንጂ ለገበያ የሚቀርብበት ስላልሆነ በአብዛኛው የሀገሪቱ ክፍል ያለው አቅርቦት ስለተመናመነ የተፈጠረ ነው። በዋናነት ምክንያቱ እሱ ነው። ከሱ ጋር ተያይዞ የሽንኩርት ዋጋ በተከታታይ ሲጨምር ቆይቷል። ለዚህ ሳፖርቲቭ ሆኖ በሌላ ጊዜ ያገለግለን የነበረው ከውጪ ገባ የነበረ ሽንኩርት አለ። በተለይ በሱዳን በኩል በብዛት ምርት ይገባ ነበር። እሱም ከኮቪድ መከሰት ጋር ተያይዞ በድንበር አካባቢ ባሉ ክልከላዎች እንደ ቀድሞ ምርቱ እየገባ አይደለም። እንደውም ከቅርብ ጊዜ ወዲህ ምርቱ ኮምፕሊትሊ ተቋርጧል። ስለዚህ እሱ የፈጠረው በገበያ ላይ የምርት እጥረት መኖር ያመጣው የዋጋ ንረት መሆኑን አስተውለናል ማለት ነው። እንደ ሌሎቹ ሸቀጦች
በዋጋም ገድበን ቁጥጥሩን በጣም ለማጠናከር ያስቸገረን አንዱ ምክንያት የምርቱ አቅርቦት ከባለፉት ወቅቶች ጋር ሲነጻጸር በጣም በዝቅተኛ ደረጃ ላይ በመሆኑ ያ የወለደው ችግር ነው ማለት ነው። የህብረተሰቡ ጥያቄ ተገቢ ነው። ምርቱ ዋጋ በጣም ጨምሯል ባልተለመደ ሁኔታ። ዋናው ምክንያት ግን ይሄ ነው። በቅርቡ በአንድ በሁለት ሳምንት ውስጥ አብዛኛው የሀገሪቱ ክፍሎች ላይ ያሉ ምርቶች እንደሚደርሱ ነው ያሉት መረጃዎች የሚያመለክቱት። የእነሱ መምጣትን ተከትሎ የተወሰነ ዋጋው የመሻሻል ሁኔታ ያሳያል ብለን እንጠብቃለን ማለት ነው። ዋናው ምክንያት ግን ከአቅርቦት ጋር የሚያያዝ መሆኑ መታየት አለበት ማለት ነው። ብዙ ጊዜ በአንድ ምርት ላይ ዋጋ ከጨመረ በኋላ ምርት ቢኖርም ዋጋው ግን በነበረበት የሚቀጥል እንጂ የማይቀንስ መሆኑ እንደሚስተዋልና ይህን አካሄድ ለማስተካከልም በቢሮ እየተሰሩ ስላሉ ስራዎች አቶ ሀብታሙ ገልጸውልናል። ብንችል ከኮቪድ በፊት ባለው ዋጋ ሸቀጦች ዋጋቸውን ይዘው እንዲቀጥሉ ማድረግ ካልቻለን ማክሲመምሊ የሸቀጦች ዋጋ እንዳይጨምር መታገልና ስሎውሊ እንዲጨምር በጣም በዝግታ በመደበኛ ኖርማል የገበያ ባህሪ ይዞ እንዲጨምር የማድረግ ስራን እየሰራ ነው ማለት ነው። ከኮሮና ጋር ተያይዞም የቫይረሱን ስርጭት ለመግታት ህብረተሰቡ በሚገበያይበት ጊዜ ጥንቃቄ እንዲያደርግና በመንግስት የሚተላለፉ መመሪያዎችንም ተግባራዊ ማድረግ እንደሚገባ አቶ ሀብታሙ መልእክታቸውን አስተላልፈዋል።